የቢብሊካልና ሂስቶሪካል አሉዥን የሚባል የስነ ጽሁፍ ዘውግ አለ። ንቡር ጠቃሽ ይሉታል በአማርኛ። አሉዥን ማለት ከነበረ ነገር ላይ መጥቀስ ነው። ጂጂ አባይን ስትሰራ ከመጽሐፍ ቅዱስ በጣም ረጅም ጉዳዮችን ትጠቅሳለች። የጊዮንን ፈለግ ትፈልጋለች። ከዛ ደግሞ የፖለቲካ ጣጣውን ታመጣለች። ከዛ በኋላ የአባይን ስዕል በግብጽና በኢትዮጵያ ታመጣለች። በጣም ሰፊ ሐሳብ ነው። የፖለቲካ ጣጣው ሁሉ የገባት እሷ ነች። እንደሚመስለኝ ተስፋውም የታያት እሷ ነች። 93 ዓመተ ምህረት ላይ እሷ ይሄን ከተጫወተች በኋላ በመሰረት ድንጋይ እስከሚጣል እስከ 2003 ድረስ ወደ 10 ዓመታት ፈጅቶበታል ፖለቲካው የሷን ሐሳብ ለመከተል። ይሄ ማለት ምን ማለት ነው? አርት በኢማጂኔሽን እየቀደመች ፖለቲክስ በአናሊሲስ ወይም ደግሞ በፕራክቲስ ቀስ እያለ ነው የደረሰባት ማለት እንችላለን። እንደዚህ ፕሮፌቲክ የሆነ ሐሳብ ውስጥ አለው። ይሄ የአሉዥን ቴክኒኩ ነው። ካህኔን ስንወስድ ቢብሊካል አሉዥን ፒውርሊ የመልከጼዴቅን ስቶሪ ነው የምታገኘው እዛ ውስጥ። አንዳንዶች ፍጹም ክርስቶስና የሳለችው ብለውም ዲፋይን ሊያደርጉ ይሞክራሉ። ሊሆን ይችላል። ገጸ ክርስቶሳዊ ያሳሳል ዘይቤዎች ገጸ ባህሪህን ክርስቶስ ነው ሳትል ግን እሱን አስመስለ መስራት የድርሰት አንድ ዘይቤ ነው። እሱን መንገድ ተከትለው ሊሆን ይችላል። ግን አሉዥን መሆኑ በደንብ ያስታውቃል። ሶስተኛው መንገድ ከነዚህ የአሉዥን ቴክኒኮች ተነስታ ጂጂ የእውነት እንግለጻት ከተባለ ናሽናሊዝምን ሪዲፋይን ያደረገች ትልቅ ድምጻዊት ነች ብለን እናስባለን። እኔ የማንነት የመለኪያ ሚዛኔ መመኪያዬ ክብሬ የ3000 ዓመት እመቤት አንድ ናት ኢትዮጵያ ሀገር የሚለው ትልቅ ፖለቲካል ዲስኮርስን የመጋጠም ነው። ቀስ ባለ ስስ በሆነ ቶን ብዙ ቁጣ እንትን ሳትል ሰዎች ሳትዘልፍ አብዮት ሳትል ኢህአፓ ሳትል የሆነ ማኒፌስቶ ሳትተች ቀስ ብላ ነው የምትመታው። ጎንደር ያረሰውን ለጎጃም ካልሸጠ የሸዋ አባት ልጁ ለትግሬ ካልዳረ ምን እያለች የምትሄደው አላት አይደል? ይሄ አሁን ያለንበትን ጣጣ ገና በ90ዎቹ ቁጭ ብሎ ማሰብ ማለት ነው። ወዴት እየሄድን ነው? አሁን በያዝነው የናሽናሊዝም ሐሳብ ምንድነው ምን ሆነው? እኔን የራበኝ ፍቅር ነው። ስለዚህ በእነዚህ ሁሉ ምክንያቶች ሄጄ ሳያት ጂጂ ትንሽ በጣም ወጣ ያለ ከተለመደው የድምፃውያን ባህሪ ዲስከስ ከሚያደርጉበት አነስ ያለ ወይም ኢሞሽናል ከሆነ ባህሪ ወጣ ያለ ክሪቲካል እይታ አላት።